እንግዲህ እዚህ ጋር የምታዩት ብርቱካን በትንሹ 1 ኪሎ ይሆናል። መሰረተ ግንድ ወይንም የቆምጣጤ ሳውን ይባላል። በአመት ከ6 ወሩ ምርትን ይሰጠናል ማለት ነው። 1 ሜትር እንደዚህ ስፋቱ ቀለበት ይቆፈራል። ሰላም ውድ ግሪን አፍሪካ ቤተሰቦች እንዴት ናችሁ? እኛ ጋር እንግዲህ ሁሉ ሰላም ነው። ዛሬ እንግዲህ ስለ ብርቱካን አብረን እናያለን። ብርቱካን ከመጀመሪያው እንዴት ነው የሚዳቀለው፣ ከተዳቀለ በኋላ የት ነው የሚሄደው፣ ከዛስ እንዴት ነው የምንንከባከበው፣ ምርቱንስ እንዴት ነው የምንለቅመው የሚለውን ነገር አብረን እናያለን። ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድትከታተሉን በፍቅር እንጠይቃችኋለን። እንግዲህ እዚች ጋር የሚታየው መሰረተ ግንድ ወይንም የቆምጣጤ ሳውን ይባላል። ይሄኛው ሳውን ነው። ለምንድን ነው ይሄኛው የምንጠቀመው? የሀገራችንን አፈርና የሀገራችንን አየር ንብረት ስለሚያቅ ይሄኛውን መሰረተ ግንድ ቆምጣጤ ነው ማለት ነው። ይሄኛውን ቆምጣጤ ግን በራሳችን የብርቱካንም ይሁን የሎሚም የላይምም የተለያየ ችግኞችን መንደሪንም ላውሌ አዳቅለን የምናዳቅለውን እዚች ጋር የምናዳቅላት ያ ነው ምርት የሚሰጠን ማለት ነው። ይሄኛው አገልግሎቱ ከአፈሩ ምግብ እየወሰደ ላዳቀልንበት ቆምጣጤ ላይ ወይ ብርቱካንም ይሁን መንደሪንም ይሁን ላይ ሎሚ ለዛኛው ምግብ ያቀብላል ማለት ነው። ስራው ይሄ ምንድነው? ምግብ ማቀበል ብቻ። እዚች ጋር የተዳቀለችዋ ጢንጥዬዋ አይን የምትመስለዋ ግን በላስቲክ የታሰረችዋ ለኛ ምርት ትሰጠናለች ማለት ነው። ቆምጣጤ ባናዳቅለው የቆምጣጤ ሎካል ነው የሚሆነው። ከሎካልም አልፎ በ10 አመት የቆምጣጤ ዘር ይሰጠናል። ይሄኛው ግን ስለተዳቀለበት የውጪ ዘር እዚህኛው ላይ ስለተዳቀለ በአመት ከ6 ወሩ ምርትን ይሰጠናል ማለት ነው። ስለዚህ ይሄን ይመስላል። ከተተከለ በኋላስ እንዴት ነው የሚለውን ደግሞ አብረን የምናየው ይሆናል። እንግዲህ ቅድም እንዳሳየዋችሁ ላስቲክ የታሰረበት ነበረ። ላስቲኩ ልክ እዚች ጋር አይን ሲወጣ ወይንም አንድ ላይ ተዳቀለው ሲበቅል ማለት ነው ላስቲኩ ይፈታል። በ21 ቀኑ ይፈታል። 21 ቀን በኋላ ከተፈታ በኋላ ደግሞ እንደዚህ የብርቱካን ዘር እዚህ ጋር በቅለዋል ማለት ነው። ምርት የሚሰጣን ይሄኛው ነው እንጂ ይሄኛው አይደለም። ይሄኛው ሎካል ወይንም ቆምጣጤ ያልኳችሁ መሰረተ ግንዱ ነው ምግብ ብቻ የሚያቀብለው ማለት ነው። ዛን እንዲበቅሏል። ይሄኛው ደግሞ በጉድጓድ ላይ ወይንም ወደ መሬት ሲያልፍ ደግሞ እንዴት እንደሚያልፍና እንዴት እንደሚተከል የምናሳያችሁ ይሆናል ማለት ነው። እንግዲህ እዚህ ጋር የብርቱካን ተክሉ መሬት ላይ ተተክሏል ማለት ነው። ይሄ ብርቱካን ተክል እንዴት ነው የሚተከለው ካልን ጉድጓዱ እንደሚታያችሁ ቀለበት ይደረጋል ማለት ነው። ቀለበት ከተደረገ በኋላ ቀለበቱ 1 ሜትር ነው። ሜትር ቢሆን በጣም ይመረጣል። 80 70 በ70 ይሆናል። አሁን በሜትሩ ምሳሌ ልንገራችሁ ማለት ነው። 1 ሜትር እንደዚህ ስፋቱ ቀለበት ይቆፈራል። ወደ ታቹም 1 ሜትር ይቆፈራል። ከተቆፈረ በኋላ የመጀመሪያ ወይንም የላይኛው አፈር ለብቻ አንድ ቦታ ይቀመጣል ማለት ነው። 20 ሳንቲ 80 ሳንቲ ቀረናል። ያን 80 ሳንቲ ደግሞ ኮምፖስት የደረቀ ኮምፖስት ወይንም ፍግ የሚባለውን ከአፈሩ ጋር ያደባለቅን 40 አፈር ይጣላል። 40 አፈርና 40 ኮምፖስትን አደባልቀን ወደ ጉድጓዱ እንጨምራለን ማለት ነው። እንዲሁም ደግሞ ቅጠላቅጠልም ይቻላል። የቬጂቴብል ቅጠላቅጠል የበሰበሰ ሳር ምን ነገር ይሆናል። እሱን ነገር ወደ ጉድጓዱ ሞልተን 20 ሳንቲ ሲቀረን እቺኛዋ ብርቱካን እንወስዳለን ማለት ነው። ይሄ ብርቱካን ነው። አፕልም እንዲሁም የትኛውም ተክሎች በዚሁ ምሳሌ ነው የሚተከሉት ፍሩት ማለት ነው። ከዛን እቺኛዋን ላስቲክ እንቀዳታለን። ላስቲኳን ከቀደድናት በኋላ ከስር ያለችዋን አፈር ከላዩ ላይ ትንሽ እንቀንሳለን፣ ስሩ እንዲታይልን ማለት ነው። ቀስ ብለን ለምንድነው ስሩ እንዲታይልን የምናደርገው? ስሩ ከዛኛው ተመችቶት ምግብ ወስዶ እንዲፋፋልን ማለት ነው። ከዛን እቺን ከቀደድን በኋላ 80 ሳንቲ ላይ እቺን ብርቱካን እናስቀምጣታለን። 20 ሳንቲ ቀራናል። 20 ሳንቲዋን አፈር የላይኛዋን ከ20 ሳንቲ ኮምፖስት ጋር አደባልቀን የዶሮ ሲሆን በጣም ፓወር ስላለው እሱን አናበዛም፣ በትንሹ ነው። ይሄኛውን የከብቶች ፍግ ነው የምላችሁ ማለት ነው። 20 ሳንቲ አደባልቀናል። ከላይ ይሄኛውን አስቀምጠናል። ቀስ ብለን ላው ለሸፈን አድርገን አፈሩና ኮምፖስቱን ጭዶች የጤፍም ይሁን የገብስም የምንም ገለባ ወይም ጭድ የሚባለውን ነገር ወይንም ሳር ላው ላይ ሸፈን አድርገን እንተዋለን። ለምንድነው? ውሃ ስናጠጣውም ያ ውሃ ቶሎ እንዳይደርቅ ቶሎ እንዳይሄድ ስሩንም ፀሐይ እንዳይነካ በጋ ሲሆን ክረምትም ሲሆን ዝናቡ ወደ ውስጡ ላይ እንዳይገባ ያን ነገር አድርገን እንተክለዋለን። ከዛ ከጊዜ በኋላ ደግሞ እንዲቀለበቱን ቀስ ብለን እየኮተኮትን የተለያየ ኮምፖስት እንሰጠዋለን ማለት ነው። እንግዲህ እዚህ ጋር የምታዩት ብርቱካን በትንሹ 1 ኪሎ ይሆናል ብዬ ገምታለሁ። በጣም ትልቅ ነው። በጣም ፈሳሽ አለው። እንግዲህ ይሄ ብርቱካን እንዲህ ፍሬ እንዲያፈራልን ወይንም ይሄን የመሰለ ምርጥ ዘር እንዲሰጠን ምን ማድረግ አለብን የሚለው ጥያቄ መልሱ መንከባከብ አለብን ማለት ነው። ምንንከባከበው በገጠርና በተለያየ አካባቢ ያለ ነው ኮምፖስት ብንጠቀም። አይ ኮምፖስት አላገኝም የምንል ከሆነ ግን ለሰፊ እርሻ ካሉ
ካልሆነ ለቤት የምንጠቀመው ከሆነ ቤታችን ውስጥ የምንጠቀመው ቬጂቴብል እና ፍሩቶችን ልጫጮችን እየዘፈዘፍን በፈሳሽ መልክ ውሃውን ማጠጣት እንችላለን። እንዲሁም ደግሞ ያንንም ነገር ማይመቸን ከሆነ አድርቀን ደረቁን ከስክሰን ላውሌ መነስነስ ይቻላል። ሌላኛው ደግሞ ከሰልና የእንቁላል ልጫጭ ነው አንድ ላይ ጨፍጭፈን ላውሌ መጨመር ይቻላል። እንደዚህ እንግዲህ ፍሩቶቻችንን ተንከባክበን ምርጥ ዘር ወይንም ትርፊያማ እንድንሆን ማድረግ ይቻላል እንጂ ወስደን ብቻ ፍሩት አለን ብለን ተክለነው ከተውነው እንዲህ ፍሬ ላይሰጠን ይችላል ማለት ነው። ፍሬ እንዲሰጠን መንከባከብ አለብን። ልጅ ተወልዶ እንክብካቤ እንደሚያስፈልገው ሁሉ እንደዚህ አይነት ፍሩቶች በጣም እንክብካቤ ይፈልጋሉ ማለት ነው። እንግዲህ የብርቱካን ዘር እንዴት መተከል እንዳለበት እንዲሁም እንዴት መንከባከብ እንዳለባችሁ እንግዲህ አሳይተናችኋል። እንዲሁም ደግሞ ይሄን ብርቱካንና የተለያዩ ፍሩቶችን ከግሪን አፍሪካ ፋርም ታገኛላችሁ። እነዚህንም ማግኘት ከፈለጋችሁ እንግዲህ ባዮ ላይ ባለው ስልክ መደወል ትችላላችሁ። እንዲሁም ደግሞ የተለያየ ጥያቄም ካላችሁ መጠየቅ ትችላላችሁ። እንግዲህ ለነበረን ቆይታ እናመሰግናለን። ቻናላችንም ሰብስክራይብ ማድረግ እንዳትረሱ። ሰላሙን